ተናገረው ቃል ነው። በመንፈስ ቅዱስ ከጌታ መወለድ ከድንግል ማርያም ከእናት ከአባቷ ከመወለዷ በፊት ቅድስት ድንግል ማርያም ጋር ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን በመንፈስ ቅዱስ አይቶ እግዚአብሔር ንጹሕ ዘር ሲል አንድም ከሰማይ የመጣ ኃጢአት የሌለበት ንጹሕ ዘር የተባለ አምላካችን ኢየሱስ ክርስቶስ ነው። እሱ የተወለደው ደግሞ ለመዳን ምክንያት ከሆነችን ከቅድስት ድንግል ማርያም ነው የተወለደው። ስለዚህ ነቢዩ ኢሳይያስ አስቀድሞ እንዲህ ይላል፣ የሰው ልጆች በስራቸው መጽደቅ እንደማይችሉ በመንፈስ ቅዱስ ተረዳ። ነቢዩ ኢሳይያስ ራሱም ለማጽደቅ ብዙ ሞከረ። ነቢዩ ራሱን ማጽደቅ አልቻለም። ከአበይት ነቢያት አንዱ ነው። ነገር ግን ምን አለ? ጽድቅነ ኮነ ከመ ጽድቀ ትግቶ። ትንቢተ ኢሳይያስ ምዕራፍ 63 ላይ ስታነቡ ጽድቃችን በምስኪውላችሁ የሰው ሥራ ጽድቃችን የመርገም ጨርቅ ሆነ። የመርገም ጨርቅ ምን አይነት ነው ስንል ለአፍንጫ የሚከረፋ ለዓይን የሚያስጠላ በኦሪቱ ለምጽ ያለበት ሰው ወይ ቁስል ያለበት ወይም ደግሞ ደም የሚፈሰው ሰው የለበሰው ልብስ ማለት ነው። ደም የሚፈሳት ሴት የምትለብሰው ያልታጠበ ማለት ነው። ስለዚህ የኛ የሰው ልጆች የጽድቅ ሥራ በእግዚአብሔር ዘንድ የመርገም ጨርቅ ነው አለ ነቢዩ ኢሳይያስ። ከዛ ቀጥሎ ምን አለ? ምን ነው ሰማያትን ቀደህ ብትወርድ ብታድነን፣ ራሳችን ማዳን አልቻልንም፣ እንኳንስ ኃጢአታችን ጽድቅ ብለን የሰራነው ሥራ በእግዚአብሔር ዘንድ የመርገም ጨርቅ ነው አለ። የመርገም ጨርቅ ከሆነ ከኛ ሥራ በእኛ ዘንድ ጽድቅ የምንለውን ነገር እግዚአብሔር ከኛ ያስወግድልን። ስለዚህ ሰውን መጽደቅ አልቻለም። ለምንድን ነው ኢየሱስ ክርስቶስ ከሰማያት የወረደው ከድንግል የተወለደው ስንል ሰው ልጅ ጠፍቶ እንዳይቀር ከነቢያትም ከሐዋርያትም ከጻድቃንም ከሰማዕታትም ከሰው ወገን በሙሉ ሰውን የሚያድን ፍጥረት ጠፋ። የኃጢአተኛው የአዳም ልጅ በሙሉ የኃጢአት ሰለባ ሆነ። ስለዚህ ነው ነቢዩ ኢሳይያስ ጽድቃችን የመርገም ጨርቅ ሆነ። ምነው ከሰማያት ወርደ ብታድነን አለ። ስለዚህ ኢየሱስ ክርስቶስ እኔና እናንተን ለማዳን ለእናትነት በዛሬው ዕለት በዓሏን የምናከብርላት ለክርስቲያኖቹም ክርስቲያን ላልሆኑትም በደብረ ምጥማቅ በግብፅ በምትገኝ ደብረ ምጥማቅ በምትባል ገዳም ቤተ ክርስቲያን ጉልላት ላይ ድንግል ማርያም የታየችበት ነው የሚከበረው። የታየችው ለክርስቲያኖች ብቻ ሳይሆን ለሙስሊሞቹም ለክርስቲያኖቹም ድንግል ማርያም ሳታዳላ በደብረ ምጥማቅ ተገልጻ ባረከቻቸው ነው የሚለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ ወንድሞች እህቶች፣ ጽንፈኛ አትሁኑ። በሃይማኖት ልዩነት በእምነት የማይመስሉን ሙስሊሞቹን እንድናገላቸው እግዚአብሔር አይፈቅድም። እንድንወዳቸው ይፈልጋል። አዎ ካገለልናቸው ጠፍተው ይቀራሉ። ፍቅር ካሳየናቸው ወደ ክርስትናው ይመጣሉ። ድንግል ማርያም ያስተማረችን ይሄን ነው እንጂ ክርስቲያኖቹን ብቻ ነው የምባርከው አላለችም። በታምረ ማርያም የተጻፈው ታሪክ የሚያስረዳው ይሄን ነው ባጭሩ። ስለዚህ እግዚአብሔር ከሰው ዘር ከሰማይ ሆኖ ነጸረ ዓለም ሰማይ በቅዳሴ ማርያም ላይ
ነጽረ አብ እምሰማይ ወይረከበ ዘከማኪ አስተንፈሰ ዋጼኖ ወይረከበ ዘከማኪ አብ ከሰማይ ሆኖ ፍጥረቱን ሁሉ አየ። ሁሉም ኃጢአተኞች ነበሩ በእግዚአብሔር ዓይን። ይህን ነው ነቢዩ ኢሳይያስ የመርገም ጨርቅ ሆነ ያለው። ስለዚህ ሲመለከት አስተንፈሰ ዋጼኖ ተነፈሰ፣ አሻተተ፣ ጽድቅን ከሰው ፈለገ ማለት ነው። በዚህ ጊዜ ወይረከበ ዘከማኪ ለእናትነት አንቺን መረጠ። እየሰማችሁ ነው? ቅዱስ ያሬድ ምን ይላል? አንጺሆ ሥጋሃ በድጓው ቀዲሶ ኪያሃ ላይሌሃ ሀደረ፣ ቀደሳት ድንግል ማርያምን